የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይትነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በእያላችሁበት የተከበረው ሰላምታችን ይድረሳችሁ። እንደምናችሁ። ባሳለፍነው ሳምንት ከስፖርት ባለውለተኛው ታላቁ የአገር ሽማግሌ ከሆኑት ከአቶ በለጠ ተፈራ ጋር ቆይታ ማድረጋችን ይታወቃል። ዛሬ ደግሞ በክፍል 2 እንቀጥልና ቆንጆ ጨዋታ እናደርጋለን። በመጀመሪያ ክፍላችን ስለ ድሬዳዋ ጨርቃ ጨርቅ ብዙ ነገር አውርተናል። ዛሬ ደግሞ ወደ ድሬዳዋ እግር ኳስ ፌዴሬሽን ሄድና ብዙ ነገር እናወራለን። አቶ በለጠ የጨርቃ ጨርቅን እስቲ እንዝጋው። ካዳ መቼ የመጨረሻ ጊዜ ጨርቃ ጨርቅን ለቀቁ? እንግዲህ ምንድነው በመጨረሻ ያው የክለቡ ፕሬዚዳንት እንደነበርኩ ነገር አስጨብጫለሁ እዛ ላይ። ከዛ በኋላ ምንድነው የእግር ኳስ ፌዴሬሽን ጸሐፊ ይፈልጉ ነበረ። ነፍሱን ይማረው ጋሽ ጃሚ ነበር እና ብዙ ጊዜ እኔ የምጽፋቸው ቃለ ጉባኤዎች በሙሉ ለእግር ኳስ ፌዴሬሽን እዚህ ለኮሚሽኑ ግልባጭ አደርግ ነበር። ይገርማል። ጨርቃ ጨርቆኝ በአንዳንድ ነገር በብዙ ነገር ብቻ እንገናኛለን። በዛ የኔን ጸሐፊነት ፈልገዋል መሰለኝ እና ጸሐፊ እንደዚህ እንደዛሬው ሳይሆን ከየክለቡ ያውጣጣል ያያሉ። ምድር ባቡር ጸሐፊ ማን ነው? ኦጋዴን አንበሳ ጸሐፊ፣ ጨርቃ ጨርቅ ጸሐፊ፣ ሚካኤል ጸሐፊ፣ ህንፃ ጸሐፊ እነማን ናቸው የሚለው ይሄን ያውና ያወዳደራሉ። ማን ነው? በጊዜው የነበሩ የስራ አስኪያጅ ኮሚቴዎች ናቸው። በዛ መሰረት እኔ እመረጣለሁ። ደብዳቤው አለኝ ስቲል እኔ ጋር ተቀምጧል። በዚህ ምክንያት ስለተመረጡ የጨርቃ ጨርቅ ኃላፊነት ወንትተው በእድገት ወደ ድሬዳዋ እግር ኳስ ፌዴሬሽን ጸሐፊነት እንዲመጡ የሚል ደብዳቤ ደርሰኛል እና ያንን ለስራ አስኪያጅ የጨርቃ ጨርቅ ክለብ ስራ አስኪያጅ ኮሚቴ ሰብስቤ ያንን አሳያለሁኝ። በደስታ ይቀበላሉ። አይ እድገት ወደ ላይ የሚያድግ ሰው የኛ ሰው ያስፈልገናል እና ብዙ ጊዜ በትንሹም በትልቁም እኛ ሰው የለንም። እዛ ፌዴሬሽን ውስጥ ሰው የለንም። ፌዴሬሽን ውስጥ የተሰገሰገው የምድር ባቡር ደጋፊ ነው፣ የምናምን ደጋፊ ነው፣ የኦጋዴን ደጋፊ ነው ብለን ኮምፕሌን እናደርጋለን። ስለዚህ ይሄማ ከተገኘ ጥሩ ነው። ስለዚህ ተበለጠ ወደዛ ፕሮሞት ማድረግ አለበት ተባለ። እኔም በደስታ ተቀበልኩኝ። በደም ተጋብዬ ሽልማት ተሰጥቶኝ የድሬዳዋ እግር ኳስ ፌዴሬሽን ዋና ጸሐፊ ሆኜ መጣሁ። በዛ ጊዜ እነማን ነበሩ? አቶ መስፍን ኃይሌ ነበሩ፣ ጋሽ መስፍን ነበሩ እና እሳቸው ጋር አንድ ጸሐፊ ታገኝ የሚሏት ልጅ አለች። ሌላ ማንም ሰው አልነበረ። አሁን ወደ ማደራጀቱ ገባን። ስንገባ ጋሽ መንግስቱ በላይነህ ቢል ኢንተርናሽናል አልቢትር ነው፣ የታወቀ ዳኛ በእውነት። ይሄ መንግስቱ በላይነህ ብዙ ጊዜ ያልተዘመረለት እንትን ነው። በእኔ ግምት እንግዲህ ሐቁን ለመናገር እሱ የምድር ባቡር ቲፎዞ ነው ይባላል። ለምን? የእህቱ ባል የምድር ባቡር ሰራተኛ ስለነበረ የሚኖረው ምድር ባቡር ግቢ ውስጥ ስለነበረ አሁን በቅርቡ የፈረሰው ቤት እዛ ስለነበረ አቶ መንግስቱ የምድር ባቡር ቲፎዞ ነው የሚል ነገር አለ። አሁን እዛ ሄድን። እኔ ሄድኩኝ፣ ፌዴሬሽን ተቀላቀልን። አቶ መንግስቱ የፌዴሬሽኑ ፕሬዚዳንት ሆኖ ተመረጠ። በዛ ብዙ አመት ሰራ። አቶ መንግስቱ ፋይናንሻሊ አቅምም ያለው ሰው ነበረ። ትልልቅ መኪናዎች እንትንም ነበረው፣ አክሲዮን ምናምን ነበረው። በእውነት እኔ ማረሳውና ማስታውሰው እስካሁን ያኔ አስመራ
ድሬዳዋ፣ ሸዋ እና አዲስ አበባ እንትን በምናደርግበት ጊዜ በአመት አንድ ቀን ነው ሄደን ውድድር የምናደርገው። በዛ ገንዘብ ጠፋ። ድሬዳዋ በምን ተመርጠዋል ተጫዋቾቹ፣ ልምምድ አድርገዋል፣ ሁሉ ነገር ተዘጋጅቷል፣ ገንዘብ የለም። እና እንትን አስተዳደር ስንሄድ ዛሬ በጀቱ እንደዚህ ነው አልተለቀቀም፣ ቆይ እንደዚህ ነው በብድር ወስደን እንተካለን የሚል ነገር መጣ። እና ፋይናሊ ከቤቱ ሄዶ 7000 ብር ይዞ መጣ። የዛን ጊዜ 7000 ብር ሳምንት ሙሉ ክለቡን ወስዶ አዲስ አበባ እንትን የሚል ብር ነው። ሰብስቦ የመጣ እንካቸዋል እና በጀቱን በምትሰጡ ጊዜ ትመልሱልኛላችሁ ብሎ በሱ ገንዘብ አዲስ አበባ እስከመሄድ ድረስ ደርሰናል። እና መንግስቱ በላይነህ በብዙ በኩል ነው የእግር ኳስ ፌዴሬሽን ይረዳ የነበረው እና ለስፖርት ኮሚሽንም ቢሆን አንደኛ እውቀቱ አለው። ዳኛ ነው፣ ኢንተርናሽናል ዳኛ ነው፣ በጣም የታወቀ ዳኛ ነው። በሙሉ እነጌታቸው ገላሸት እነጌታቸው ገብረማርያም ሌሎችን ታዋቂ ዳኞችን መሰረት ያስያዘ ዳኛ ነው። ከሱ ጋር ረጅም ዓመት ሰርቻለሁ። እኔ አስታውሳለሁ አንድ ጊዜ ምን ሆነ፣ መንግስቱ በጣም ብልህ ነው እና ዳኞቹ ምን ይላሉ እንደ ፌዴሬሽኑ ፕሬዚዳንትም እሱ የአልቢትር ኮሚቴ በሰብሳቢ ለምንድን ነው እሱ ሁሉን ነገር ጠቅልሎ የሚይዘው? ለምን ይፈትናቸዋል። አንድ ጊዜ ምን አደረገ፣ እጣ ጠቅልሎ መጣ። እነኛ 16 ነው 18ቱ የዳኝነት ህጎች አሉ አይደለም፣ እነሱን ጠቅልሎ መጣና እና ገባን። እዛ እሺ የዛሬ ሜይን አጀንዳችን በዳኝነት ጉዳይ ላይ መነጋገር ነው። ብዙ ጊዜ ፌል ያደርጋል። እኔ ሳይ ዳኝነቱ በስርዓት አይሄድምና በለየንን እጣ ውሰዱ አላቸው ዳኞቹ። አሁን ብዙዎቹ አይቼዋለሁ ዳኝነት ውጭ የሆኑ የሞቱ ምን ሁሉ ናቸው። እና ያንን እጣ አነሱ። አንዳንዱ በቀላሉ የሚያውቀው እንትን ደርሶታል፣ አንዳንዱ ደግሞ አያውቀው። ስለዚህ እየከፈቱ አዩና ጭንቅ ብሏቸዋል። አንዱ ዳኛ ብቻ ከመሀሉ ስሙን አልጠራም፣ አሁንም በህይወት አለ። አንዱ ዳኛ ብቻ እጥፍ አደረገን። እርሶ የአልቢትር ኮሚቴ ዳኛ ነው ማነው ሰብሳቢ ነዎት ወይስ የፌዴሬሽኑ ፕሬዚዳንት? ለምንድን ነው እንዲህ አይነት ጥያቄ የሚያመጡት የሚል አመት። ልክ እሱ ይሄን ሲናገር ሌሎችም እኛም አንቀበልም ይሄን ጥያቄ፣ እርሶ ሊፈትኑን አይገባም እና ፈተናውን ደግሞ የሚገባው በአግባቡ በስርዓት ተዘጋጅተን ነው እንጂ በዚህ ሁኔታ አትቀበሉም። ተውት እና እዛ ከሀረር ዳኛ እመጣለሁ ሂዱና ተውት እስከ ማለት ደረሰ። ፋይናሊ ግን ተሰብስበን ሪሊ ችግራቸውን ነገርናቸው፣ በደንብ መዘጋጀት እንዳለባቸው እና ፌለሪቲ በከፍተኛ የሆነ ፌለሪቲ በዳኝነት ላይ እንዳለ ነገርናቸው እና ተስማማን። እስከዚህ ድረስ ያደርግ የነበረ ሰው ነው። ግን እርስዎ ጋሽ በለጠ 23 ዓመት ነው በድሬዳዋ እግር ኳስ ፌዴሬሽን ጸሐፊነት ያገለገሉት። የመጀመሪያ ፕሬዝዳንት አቶ መስፍን ኃይሌ ናቸው እና ጋሽ መንግስቱ በላይነህ፣ ከዛ አቶ ደስታ መጣ፣ ከዛ አቶ መኮንን መጣ። ጌታቸው ገላሸት እሱ እዛ እንትኑ ጊዜ ነው ከክለቦች ከድርጅት ወጥተው ለብቻቸው ይደራጁ የተባለበት ዘመን 1-2 ዓመት ሰርተዋል። ስለዚህ ስንት ናቸው ማለት ነው? አሁን መስፍን ኃይሌ፣ መንግስቱ በላይነህ እና ጌታቸው ገላሸት፣ አቶ ደስታ፣ አቶ መኮንን ከነኚህ ጋራ በጸሐፊነት ሰርቻለሁ። የሚገርም ነገር አንድም ጊዜ አልተሻርኩም። በመጨረሻ አሁን አቶ መኮንን ሊለቅ ሲል እኔ አንድ የአምቦ ማከፋፈያ ድርጅት ስራ አስኪያጅነት ስራ አገኘውና ውጥረት ስለበዛ ወደ አቃቤ ነዋይነት ዞርኩኝ። እኔን ከዛ ላለመልቀቅ ሲባል ብቻ ጸሐፊ ሌላ ሰው አድርገን እኔ አቃቤ ነዋይ እንደሆን ተደረገ። ከነኚህ ጋራ ሁሉ እኔ እዛው ነበርኩኝ። በዛ በእርሶ ጸሐፊነት ወት ትልልቅ ጋዜጠኞች በእርሶ ስር ፈርተዋል። ከጋሽ ደምሴ ጋር አብረው ሰርተዋል። ሰለሞን ሚዴክሳ፣ ታደለ አሰፋ። የመጀመሪያው ጋዜጠኛ ደምሴ ዳምጤ እሱ ባልንጀራዬ ነው። አንድ ሰፈር ያደግነው አዲስ ከተማ
አንድ ሰፈር ነው። እየተደበቅን ወደ ኳስ ሜዳ አብረን ከምንገባ ሰዎች አንዱ ነበር እና እሱ በዚህ በስነ ጽሁፍ በኩል ከልጅነቱም ጀምሮ አንዳንድ ነገሮች ይጽፍ ነበር። ከእሱ ጋር በሰላም ነበር እንሰራ አይደል። ከዛ ወባየሁ መጣ። ወባየሁ ደግሞ ጎበዝ ነው። ትንሽ አንዳንድ ነገር ያበዛል። ወደ ምድር ባቡር ያዘነብላል፣ ይሄዳል። እዛ የሚውለው እዛ ነው። እዛው ከዚራ አካባቢ ስለሚውል ወደዛ ያዘነብላል። ቢሆንም ግን ለጨርቃ ጨርቅ አባቱ ከፍተኛ ቲፎዞ ነበረ። ጋሽ ሙሉጌታ የጨርቃ ጨርቅ ቲፎዞ ስለነበረ ከኛ ጋራ ለብዙ ጊዜ ከሙሉጌታ እሱ ጋራ ሰራ። ከዛ ታደለ ነው የመጣው። ታደለም ጎበዝ ልጅ ነው ከሁሉም በላይ ታደለ። እነኚህ ልጆች በሙሉ ወደ ጋዜጠኛነት እንዲገቡ የእግር ኳስ ፌዴሬሽን እጅ አለበት። ስፔሻሊ እዛው ጸሐፊ ውስጥ ያለን ሰዎች አየለ አለች። አየለ ረጅም ጊዜ አየለ የሚሉት ታውቃላችሁ። የእግር ኳስ ፌዴሬሽን ረጅም ጊዜ የዛን ጊዜ ሂስትሪው ምን መሰለ፣ ሁለት ጸሐፊ ነው ያለው። ቋሚ ጸሐፊና ዋና ጸሐፊ አለ። ቋሚ ጸሐፊው ቢሮ ሁል ጊዜ የሚውል ነው። ዋና ጸሐፊው ግን ቋሚ ጸሐፊ ያዘጋጃቸውን ነገሮች በሙሉ ሄዶ አማተርና ተቀጣሪ ማለት ነው። እንደዛ ነው። ያ እንደዛ ነበር የሚሰራውና እነኚህ ጋዜጠኞች እኛ ጋራ ነበሩ። እንትናም ራሱ የብስክሌት ሯጩ ልጅ ማን ነው ያንተ ባልንጀራ እነ ሽመልስ ጥላሁን እነ ሽመልስ አሁን ከዛው ነው እኛ አካባቢ አንዳንድ ነገር ጀመሩ። ወደ ጋዜጠኛነት አደጉ። እኔ እዛን ጊዜ አንተን እንዴት እንደማላስታውስህ አላውቅም እንጂ በሙሉ ከነኚህ ጋራ አብረን ነው የሰራ ነው እና ልጆቹም ጎበዞች ነበሩ፣ እያደጉ መጡ። ያው በባልደረቦቼ ስም አመሰግናለሁ እላለሁ። በተወሰነ ደረጃ እላለሁ አመሰግናለሁ። ድሮ ጽሕፈት ቤታችሁ የእግር ኳስ ፌዴሬሽን ጽሕፈት ቤት አሁን ኤርፖርት የተሰራበት ቦታ ነበር። የድሮ የእግር ኳስ ፌዴሬሽን ጽሕፈት ቤት አሁን ቀይ መስቀል ቤተ መንግስት ፊት ለፊት ቀይ መስቀል አለ አይደለም? በዚህ በኩል በፊት ለፊቱ ያለው የእግር ኳስ ፌዴሬሽን ጽሕፈት ቤት ፕሬዝዳንትና ጸሐፊ ብቻ ነበር። ፕሬዝዳንትና ጸሐፊ ብቻ ሁለቱ ናቸው እና ቀጥታ ግንኙነቱ ደግሞ ከአቶ ይድነቃቸው ጋር ነው። ከአቶ ይድነቃቸው ጋር ስለነበረ በአብዛኛው እስከ መጨረሻው ማለት ደርግ ወደ ስልጣን መምጣት እስከተጠጋበት ጊዜ ድረስ ጋሽ መስፍን ናቸው ፕሬዝዳንቱም። ምኑ እኔ ሲሄድ እሳቸው በጸጋ ነው የተቀበሉኝ። በጸጋ በእውነት ነው የምልህ። እንደው ማታም ሲሄድ እንዴ አሁን ለምን ትመጣለህ? ግድ የለም እንደዚህ ነበር የሚሉኝ እና በጸጋ ነበር። ሞቲቬሽን የዛን ጊዜ የነበረኝ የስራ መንፈስ ደግሞ በጣም ከፍተኛ ነው። እኔ ጸሐፊነት 2-3 ቃለ ጉባኤ በአንድ ምሽት ጽፌ አድራለሁ። ነፍሷን ይማርና ባለቤቴ ምን ትለኛለች? ገንዘብ ይከፍሉሃል እንዴ? ምንድን ነው እንቅልፍ ነሳን እኮ እና ተቸገርን እስከ ማለት ድረስ በቤቴ ሁሉ እስኪመጣ ድረስ ጽፌ አድራለሁ እና ለስፖርቱ ያለኝ እንትን ከስራዬ የበለጠ ነበር። አንድም ቀን በዛ ጉዳይ እንድወቀስ አልፈልግም። አንድ ወቅት ቅርጫ እጅ ኳስ ገብተው ነበረ ኮሚቴ ለተወሰነ ጊዜ ኮሚቴ ሳይሆን እዛ እየሄድን የምስክር ወረቀት ሰጥተውናል እና ሀሳብ ምናምን ብስክሌትም እንደዛው እናካፍል ነበረ። ተሳትፎ ነበረኝ። ልክ ነው። በተለይ በድሬዳዋ እግር ኳስ ላይ የድሬዳዋ እግር ኳስ ፌዴሬሽን እንግዲህ አንበሳውን ድርሻ እንደሚወጣ ምንም ጥርጥር የለውም። ፕሬዝዳንቶችን በተቀያየሩ ቁጥር ስፖርቱን ማስኬድ ይችላል። የእርሱ ማስተዋጽኦ እጅግ በጣም ትልቅ ነበር። ግን ስፖርቱን ማስተዳደር ራሱን የቻለ ተጽዕኖ አለው ብዬ አስባለሁ። ዴፊኒትሊ ከሁሉ በላይ እኔ አሁን ለምሳሌ በተደጋጋሚ የስፖርት አስተዳደር የእግር ኳስ ተጫዋች አይደለሁ። ቅድም እንደነገርኩ በቲፎዞነት ነው የተቀላቀልኩት። ግን በተደጋጋሚ የስፖርት አስተዳደር ኮርስ ወስጃለሁ በተደጋጋሚ እና ከሁሉ በላይ የሚያስቸግር ስራ ትልቁ ስፖርት ማኔጅመንት ነው። በጣም የእያንዳንዱ ልጆች ሰብአዊ አመለካከት ማጥናት የሚችል ሰው መሆን አለበት። ወይም አሰልጣኝ ወይም የቡድን መሪ ወይም የኮሚቴ አባል መሆን የሚፈልግ ሰው በእውነት ብዙ ነገር እኔ በመጨረሻ እነግርሃለሁ
ያችን ስነግርህ ነው በዚህ በስፖርት አስተዳደር በኩል ሰዎች ምን አይነት ቅን መንፈስ ይዘው ወደ ስፖርቱ መቀላቀል እኔ ለምሳሌ አስታውሳለሁ አንድ ጊዜ ሻውሌ አለ በዚህ በኩል ዘኳለች መሃል ላይ ሚግ ነው የሚጫወተው እና ሚግ እንዲያድግ እንፈልጋለን ደግሞ ፊት ተነስተዋል ይሄ ልጅ ለምን ከሜዳ ነው የመጣው ብዙ ጊዜ እኛንን የምናውቀው ፊት መነሳቱ በብዙ ነገር ይሄን ያህል ብዙ ማያውቅ እነኚህ ብዙ ጊዜ የቆዩ ተጫዋቾች ናቸው ዲማንዳቸው ብዙ ነው ይሄ ልጅ ሲመጣ የማኩረፍ ነገር ምናምን እንደው በዘመድ እንደመጣ አይነት ነገር የማግለል ነገር አለ እሱ አለማየሁ የሚል ደግሞ አንድ ልጅ አለ አሁን የት ፋብሪካ እንደሚሰራ አላውቅም ብዙ ጊዜ ያገኘዋል ጨዋ ልጅ ነው መንገድ ላይ ሲያገኘኝ ሰላም ሳይለኛል እና እነሱን ሁለት ልጆች ከቢ አወጣንና እነግራለሁ የቢና የሲን ታሪክም ከቢ አወጣንና ኤ ውስጥ አስገባናቸው እነኚህ ልጆች ምን ያደርጉልሃል መሰለህ ከኤ ጋር ይጫወቱና እዛ ኤ ውስጥ ደህና መንፈስ ስለማያዩ ሄደው ቢም ውስጥ ይጫወታሉ ለምንድን ነው እንደዚህ የሚሆነው ስንል እኛ ወደን ነው ባልንጀሮቻችን ያሉት ቢ ውስጥ ነው ስለዚህ እዛ ብንጫወት የሚል አይነት ነገር አለ ይሄን እኛ ስንገመገመው ምንድነው ኤዎቹ ለቢዎቹ ትንሽ ፊት መጡብን አይነት ስሜት እንዳለ ይገባናል እናውቀዋለን አሁን አንዴ ሲጫወቱ በጣም እኮ የሚገርም ነገር ነው በጣም የሚገርም እኔ አልቅሻለሁ ይሄንን የሚሰሙ አሁን ያሉ የቡድን መሪዎች በዚህ ብዙ ትምህርት ሊያገኙ ይገባል ብዬ አስባለሁ ሻውሌ አለ ዘኮ አለች እሱ መሀል ነው የሚጫወተው አሁን ኳስ ይሄን እንትና ሻውሌ ዳይሬክት ይመታና ለእንትና ለሚግ ማነው ለዘኮ እሱ ኳስ እንዳያገኝ ለማድረግ አሁን እኛ በቃ ተጨንቀናል ለምን አያጫውቱትም ይሄን ልጅ ለምን አያጫውቱትም እዛ ተቀምጠን እንደሰኩራለን ፋይናሊ ረፍት ሲገቡ ዳር ነበር የተቀመጥኩት እንደዚህ በዚህ በኔ ጋር ነው እንደዚህ የሚያልፉት አሁን ዘኮ እዛ አጠገብ ሲደት አንተ አልኩት ለምን ልጁን አታጫውቱትም ኳስ ለምን አሰጡትም ሲል እንዲህ አየኝ ወደ ላይ ቀና ብሎ አይረ ገብቶ ልብሱን አውላልኩ ብሎ ጥሎ ትዲለ እኔ አልሰማውም ይሄ ሁሉ ታሪክ ዘሩፋኤል ነው አሰልጣኙ እና እዚህ ትሪቡኑን ላይ ቁጭ ብለው እየሰደቡ እነሱን ከነሱ ጋር እንትን የሚል ነገር አምጥቶ ልብሱን አውላልቆ ወርውሯል በእውነት በህይወቴ ካሳዘኑኝ ነገር አሁን በዚህ ጊዜ ይለመናል ተሰብስበው ተዋቸው እነሱን ለምን ስላለ በቃ አንተ ተጫወት ከምድር ባቡሩ ጋር ነው የምንጫወተው እና ምድር ባቡሩን የዘለታ 2-0 ነው ያሸነፍናቸው የሚገርም ገብቶ እሱ እንደዛ ተለምኖ ገብቶ እዛ አሁን ዘሩፋኤል ይለኛል ይለኛል ሶል ምንድነው ምን አልከው ልጁና ታይ አጫውቱት ልጁን ብዬ ነው ያልኩት ሌላ መጥፎ ነገር አልወጣኝ አልኩት ስለ አያውና እኮ ልብሱን አውላልቆ ለቤቱ ዴል ሶሪ እሺ ታዲያ ምን ላድርግ ታዲያ ስል በቃ እና ሄድ ይቅርታ ጠይቀው ኢማጂን እንግዲህ አስቡ በዚህ ጊዜ ስፖርት አመራር እንደገና ሄጄ ይህንን ይቅርታ መጠየቅ ይላል ሄጄ ጉልበቱን ሳምኩና ይቅርታ እኔ እኮ እንደዚህ የሚያናድድ አልመሰለኝም እና ልጁ አጫውቱት ነው ያልኩት በቃ ብዬ አንገቱን አቅፌ ስሜ ልብሱን እንደገና እዛው ነው ፊት ለባብሶ ተመልሶ ገባ ስለዚህ የማኔጅመንት ዴፊኒትሊ ምን ያህል እኮ ገባ 2 ጎል ገባ ምድር ባቡር ላይ በመግባቱ ብቻ ኢማጂን ያን ነገር ባላረግ ኖሮ የዛለታ ምናልባት መሸነፍም ሊመጣ ይችል ነበር እና አንዱ ይሄ በማግስቱ ፋብሪካ ሄድኩ ማመልከቻ ጻፍኩና እንደዚህ አንዳንድ ነገር ስሜት እየተጎዳ ስለሆነ ይብቃኝና አሰናብቱኝ የሚል ነገር ስጽፍ
ተሰበሰቡና ምንድነው አሉኝ። አሁን የነገርኩህን ታሪክ ነገርኳቸው። በጣም ስሜት የተመርቷል በቃ በዚህ ጉዳይ እና መቀጠል ከልጆቹ ጋር ኦልሞስት እኔ እንደ ተጫዋች ነኝ። ከልጆቹ ተለይቼ አላውቅም። ሌሎቹ የፌዴሬሽን ማነው የእግር ኳስ ኮሚቴ እንትኖች እንደነገርኩ ትልልቆች ናቸው። የስራ መደባቸውም እንደዚህ ወጣ ገባ ለማለት አይፈቅድላቸውም። እኔ በየጊዜው እዛ ነኝ። ተላላኪ ነኝ፣ በአንድ በኩል ተላላኪ ነኝ ማለት ይችላል አልኩኝ። አይ ወቀሱኝ። አይሆንም፣ ይህንንማ እንደዚህ አይነቱን ነገር መቻልና መቻቻል አለብን እና ፍጹም ትክክል አይደለም ብለው ወቀሱኝ። እኔም ተመልሼ እንትን አልኩኝ እና ይሄ አንዳንድ ጊዜ ሳስበው እውነቱ ስሜቴን ሲጎዳው ቆይቷል ለረጅም ጊዜ። ስለዚህ ስፖርት ማኔጅመንትን የመሰለ በጣም ከባድ ስራ የለም። ይሄ ሰው ማንበብ የሚችል ሰው ብቻ ነው የእግር ኳስ መሪ መሆን፣ የቡድን መሪ መሆን፣ አሰልጣኝ መሆን፣ ኮሚቴ አባል መሆን። ስፖርት ማንበብ የሚችል ሰው ካልሆነ በስተቀር ዋጋ የለውም ለማለት ነው። ሲዳሙ አሰልጣኝ ጨርቃ ጨርቅ እያለ ተባሮ መልሰውታል እኮ ያስታውሳሉ። ብዙ ጊዜ ነው ብዙ ጊዜ ጥላሁንም እንደዚሁ በእውነት ነው። ጥላሁን ስራውን ይወዳል። ያው ስራውን አክብሮ የሚሰራ ልጅ ነው። ግን የሆኑ ደግሞ ቡድኖች አሉ የሚነሱ በተወሰነ ጊዜ ስሜትህን የሚጎዱና ከእንትን ውጭ የሚያደርጉ እና በዚህ ጉዳይ አንዳንዴ እየተናደደ ብዙ ጊዜ ትቶ ምን ብሎ እንደገና መልሰን ወደ አሰልጣኝነት እናመጣዋለን። አንደኛው የአመራር ጠንካራ ጎን አነሱልኝ። ሌላ ምሳሌ የሚሆን ደግሞ ሌላ አንድ እንደምታነሱልኝ አጫውቱ። እሱንም አሁን አስታክኬ ብናገር ደስ ይለኛል። እሱ ደግሞ በበለጠ በህይወቴ ላይ የመጣ አደጋ ነበር። በህይወቴ ላይ ይሄም ሳይታሰብ ሳላስበው ነው። አሁን ምንድነው የወራሪው የሶማሌ ጦር በእኛ ሰራዊት ሲባረር ጅጅጋ ላይ ባዛር ተደርጎ ነበር። ትልቅ ባዛር ተደርጎ እኔ እዛ የባዛሩ ኃላፊ ነኝ። የሄድኩት እዛ ከ17 ቀን በፊት ነው። አሁን ከአዲስ አበባ መቻል፣ ከሐረር ፖሊስ፣ ከድሬዳዋ ጨርቃጨርቅ ፋብሪካ፣ ከድሬዳዋ ሲሚንቶ ጅጅጋ ሄደው አንድ ውድድር እንዲያደርጉ ተወስኖ እና የኛ ቡድን ወደዚህ ሲመጣ ምን ያደርጋሉ? እዚህ የነበሩት መሪዎች አቶ በለጠ እዛ ስላለ የቡድን መሪ በቃ እሱ እዛው ሊሆን ይችላል እና ሄዱ ብለው ጌታቸው ወሌ ነው ይዟቸው የመጣው። ጌታቸውና ጥላሁን በጣም የሚገርምህ እኮ ነው። አሁን እዛ ሲሄድ ምን አሉኝ? አይ ማንም ሰው ሌሎች አልመጡም፣ አንተ እዚህ ስላለ አሉኝ። ችግር የለውም ብዬ ከፖሊስ ጋር ነበረ ጨዋታ የነበረን እና ሄጄ እንትን ላይ ፈረምኩኝ። ውድድር እንትኑ ላይ የቡድን መሪ ሆኜ እዛ ፈረምኩ። ፖሊስን አሸነፍን። 2-0 ይመስለኛል አሸነፍናቸው። እዛ አሁን ልክ 12 ሰዓት እንደዛ አካባቢ ልጆች ተሰብስበው ይመጣሉ። የኛ በአውቶቡስ ነው የሄዱት እዛ እና ተሰብስበው ይመጡና አበል ክፍያ ይሰጠን ይላል። እኔ ስለዚህ ጉዳይ የማውቀው ነገር ምንም የለም። እኔ እዛ ጠብቅ እና እናንተ አይደላችሁ የነገራችሁ ለኔ የቡድን መሪ እንደሆነ። እነሱም እኮ ደብዳቤ አልጻፉልኝ። ፋይናሌ አቶ አየነው ቢተውልኝ የሚባል ፋብሪካችን ስራ አስኪያጅ ነበረ። ቅን ሰው ነው። ካስትሮ ይመጣል ተብሎ ትልቅ ዳስ ድንኳን ተጥሏል እዛ ጅጅጋ። እዛ ውስጥ ነበረ። እንደምንም ብዬ አስጠራሁት። ከዛ ውስጥ አስጠራሁት። እዛ ጊዜ ጌታቸው ወሌም አብሮኝ ነበር። ጥላሁን ሲዳሙም አብሮ ያለ ይመስለኛል። አገኘነው። ምንድነው አለን። አይ እንደዚህ እሱ ደግሞ እዛ የኮሚቴ የጅጅጋ ባዛር ኮሚቴ አባል ነው እና እንደዚህ ልጆቹ መጥቶ ያሸነፉ ጥሩ ነው አለ። ግን እንደዚህ አበል ጠይቀዋልና ከዚህ ሽያጭ አለ እዛ እየሸጥን ነበረ ጨርቅ። ከዚህ ላይ መስጠት ይችል እንደሆነ ፈቃድ እንዲሰጠኝ ነው እና አይቻልም አለኝ። ሰራዊቱ እኮ እዚህ ጉድጓድ ውስጥ ስንት ዘመን ሙሉ ቁጭ ብሎ አበል አልጠየቀም።
እነሱ ለአንድ ቀን አዳር ነው መጥተው እና አይቻልም፣ ይሄን መስጠት አንችልም ማለት። ከዛ ልጆቹ ይመለሱና ሹፌሩ እኮ ጠዋት ባዶ መመለስ አለበት። ገና ግጥሚያ አለ። ከፖሊስ ጋር ብቻ ነው። ሲሚንቶ አለ፣ ምድር ጦር አለ። እነሱ ያን እንትኑ ውድድሩን አቋርጠው ተነስተው ማታ ጠዋት ሹፌሩን ይዘን ትሄዳለህ፣ በቃ ባዶ ሆነ አትሄድም፣ እኛ ተመላሽ ነን ብለው በራሳቸው ስልጣን ተመልሰው ድሬዳዋ መጡ። አሁን በቃ የኳስ መጫወቻው ሜዳና የኛ ይሄ ፓቪሊዮን የሰራንበት ኦልሞስት ተቀራራቢ ነው። ምድር ጦር ነበረ። ምድር ጦር ገባ ልብሱን ለብሶ ምን ብሎ በጨዋታው ዕለት ዳኞችም ተዘጋጅተው ገቡ። መፈክር ወረደ። በቃ ነጭ ሸሚዝ ለባሾች ይውደሙ ተባለ። ይሰማናል ይዛ ኧረ ዛሬ ሌላ ነገር ነው አለ እና ያው 30 ደቂቃ ተጠበቀ። ጨርቃ አልመጣም እና እነሱ ያው በአሸናፊነት ተመዝግበው እንትን አሉ። በህይወት ይኑር አይኑር አላቅም። የፖሊስ ሰራዊት የቡድን መሪ ነጋሽ የሚሉት ነበረ። ትንሽ ጁላይ እንደ እንትን አይነት ያለው ባሻ ነው እና በጣም ትልቅ ሰውና ጨዋ ሰው መጣና ምን አለ፣ ያኔ እኮ ሰው ወደ አደባባይ በቃ ዝም ብሎ በጥይት የሚመቱበት ጊዜ መጣና ምን አለኝ፣ ተወለጠ ለዛሬ አቅጣጫውን ለውጥ፣ ለዛሬ ይሄ ነገር እስኪበርድ ድረስ እና ወደነ ያ ሁሉ መፈክር ለእናንተ ነው እና ጥሩ አይሆንም ዛሬ አለ። ያው እኔም በተመከርኩት መሰረት አድራሻዬን ለዛለት ጂጂጋ ከነማ ውስጥ ሂጄ አንድ አልጋ ሂጄ እዛችሁ ተደብቄ አደርኩኝ እና ያው ውድድሩ በሶስቱ ቡድኖች መካከል ተደርጎ ተፈጸመ። መቼ ነው ጨርቃጨርቅ ወደ ጅጅጋ ባዛር ሲሄድ አደጋ ደርሶባቸው ነበር? ደርሶብናል ነበሩ እዛ ውስጥ? አዎ ነበርኩ። ኦኬ መቼ ነው? በ72 እንደዛ አካባቢ ነው ነበርኩኝ። አክቹአሊ እሱ ከዚህ ጋር ግንኙነት የለውም። መጀመሪያ ነው ገና ከዚህ ከባዛሩ በፊት ነው። ገና ልክ እንደተለቀቀ ነው እዩ ተብለን ይሄን ነው እኛና ሲሚንቶች ነን ይሄን ነው። ጨርቃጨርቅ አደጋ ደረሰበት። ጨርቃጨርቅ አደጋ ተገለበጠ መኪናው እና የቡድን መሪው አቶ ተሸመ ነበረ። እሱ እጁ ተሰበረ። ሌሎቻችን እንዲሁ መጠነኛ ጉዳት ነው መጋጋጥ ምናምን ነው የደረሰው። ተረፈ። ከዛ በኋላ ምን ሆነ መሰለ፣ የእግር ኳስ ፌዴሬሽን የኮሚሽንና የእግር ኳስ ፌዴሬሽን ስብሰባ ሀረር ነበር የሚካሄደው። ጀነራል ማን ነው የሚሏቸው ነበሩ። ኤርትራ ውስጥ የእንትና መንግስት ለመጣ የመንግስቱ ኃይለማርያም መንግስት ለመጣል እንትን በተደረገ ጊዜ የተገደሉ ናቸው። እሳቸው የእግር ኳስ ፌዴሬሽኑ የስፖርት ምክር ቤት ሰብሳቢ ነበሩ። አሁን ደብዳቤ ደረሰን ለእኔና ለአቶ አየነው፣ በዚህ ቀን እንደዚህ አድርጋችሁ ቡድኑን ከጨዋታ ውጭ አድርጋችኋልና የዚህ መሰረታዊ ምክንያት ምንድን ነው የሚል ደብዳቤ ደረሰን። እኔና አቶ አየነው ተመካከርን። አሁን በዝርዝር ለአንተ የነገርኩህ ለአቶ አየነው አንድ ቃል ሳልደብቅ ይሄን ነው መጽፎው ጌታዬ፣ በቃ ይሄን ጻፍ በእኔም በኩል። ከዚህ በቀጠሮው ቀን ሄድን ስፖርት ምክር ቤት ያን ደብዳቤ አቀረብን። አቶ አየነው ከሰብሳቢው ጋር ከፍተኛ የሆነ ቀረቤታ ከጀነራሉ ጋር ነበረውና እሳቸው አይቶ መቼም ሰው ተንሸክሽቋል፣ አሁኑኑ ወደ ወህኒ ቤት ውሰዷቸው የሚባል አይነት ነገር ነበር የተወሰደው። ምንም ሳንሆን ወደፊት ለጊዜው ሄዶ ጉዳዩን እናያለን ተባለ። ከዛ በመጨረሻ በእግር ኳስ ፌዴሬሽን በኩል ማስጠንቀቂያ ተጻፈልን ከተመ። ግን ያ በህይወቴ ላይ ከመጡ ከባድ አደጋዎች አንዱ በእግር ኳስ ፌዴሬሽን ሂደት ውስጥ። በጣም ነው የማመሰግኖት። ታሪኮት እንደ አባይ ረዥም እንደ ዓለም ሰፊ ነው። ግን በትንሿ ነው ለማስታወስ የፈለኩትኝና
ይህን ደግሞ ሳላወራ ማለፍ አልፈልግም። በቅርቡ ባለቤቱ አርፋለች። በዚህ አጋጣሚ መጽናናት እንዳግም እመኛለሁ። ክቡር ከንቲባ ከድር ጁሃር እርሶን አክብረው በቀብር ስነ ስርዓት ላይ እንደተገኙ ሰምቻለሁ። ይሄም የእርሶን ትልቅነት ነው የሚያሳየው። ምክንያቱም አንድ ትልቅ ከተማን የሚመራ ከንቲባ ሀዘን መጥቶ መድረስ፣ ቀብር ላይ መገኘት ትልቅ ነገር ነው። የትዳር ምሳሌ እንደነበሩ ብዙዎቹ አውርተውኛልና አቶ በለጠ መጽናናት እመኛለሁ። አመሰግናለሁ። እግዚአብሔር ይስጥልኝ የኔ ልጅ እና መግቢያው ላይ እንደተናገርኩት በእውነቱ ሰው አለ ብላችሁ አስባችሁ ራሱ መሳሪያችሁን ይዛችሁ ድረስ ደክማችሁ መምጣታችሁ ይሄ ለእኔ አንድ የሞራል ስንቅ ስለሆነ እና ምን ጊዜም እምረሳው አይደለም። እግዚአብሔር ይስጥልኝ። ተባረኩ የኔ ልጆች። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ እንደተመለከታችሁት ነው በሁለት ክፍል ከአቶ በለጠ ተፈራ ጋር እጅግ ቆንጆ ከብዙ በትንሿ ከረጅሙ በአጭሩ ቆይታ አድርገናል። እሳቸው ለማስታወስ ነው እንጂ ብዙ ታሪክ አላቸው። ግን ከስፖርት ጋር በተያያዘ ይሄን ነገር አንስተናል። አሸዋ ሜዳ የዛሬው ዝግጅቱን በዚሁ ያበቃል። ሳምንት ከሌላ እንግዳ ጋር ይጠብቃቸዋል። አብይና ዴቭ በካሜራው ከኔ ጋር ነበሩ። የአሸዋ ሜዳ ዋና አዘጋጅ ፍቃዱ ክብራኤል በዚሁ ይሰናበታል። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን